ሰበር ዜና በኢትዮጵያ ውስጥ በተደረገ ጥናት አብዛኛው ወጣት ያለው ብቸኛ ንብረት የአየር ንብረት መሆኑ ተረጋገጠ። አንዱ ጉራጌ ጓደኛዬ ራሱን አሞት ሐኪም ቤት ሄደና ሐኪሙ እንዴት ነው ራስክን ከፍሎ ነው የሚያምክ ሲለው አረ ዶክተር እናንተን ይከፍላችኋል እንዴ እኔ እስካሁን ምንም ብር አላገኘሁም አለ። ላቤ ጠፍ እስከሚል ድረስ በሬውን አሯሩጬ ያዝኩት እኔ ስለሆንኩ እኔ በልቼ ከጠገብኩ በኋላ ነው አንተ መብላት ያለብህ። ተው እንጂ እኔ አይደለው እንዴ በሬው ሊያመልጥ ሲል ዘልዬ አንገቱን ነክሼ ጣልኩት። ብዙ መብላት ያለብኝ እንደውም እኔ ነኝ። የምትጨቃጨቁበትን ሰዓት ሁሉ ጌምስን ብትጫወቱ እኮ ይሄኔ የራሳችሁ ምግብ ትገዙ ነበር። እስቲ አሳየኝና ከዚህ ጭቅጭቅ አውጣኝ ወንድሜ። እሺ አትወጅብ እቺን በግ እንብላት ወይስ አንብላት? እኔ ችግር የለብኝም። እንብላት ካልክም እንብላት፣ አንብላት ካልክም እንብላት። እንዴት ነክ ወንድሜ? አካውንት አንዴ ላስከፍትክ። ጋኛ ይክፈት ክጻ ደሞ ለዚህ ደሞዝ 10 ባንክ ምን ይሰራልኛል? ጻ ስማ ከዚህ በኋላ እንደውም ጻ ብሬን ቤት ነው ማስቀምጠው። ጻ ደሞ እኮ የራሴን ብር ሲስተም ጻ የለም እያላችሁ አሰጡኝም። ባይሆን ጻ ደበበን አስከፈተው። ጻ አታልቅስ ወንድሜ፣ እሷ ጥላክ ብትሄድ ሌላ የተሻለች አህያ ትመጣለች። ደበበ የዚህችን ልጅ ስልክ እቀበላለሁ ትመድባለህ። ጻ ግራግሬን መድባለሁ አትቀበልም። እንተዋወቅ። ተማሪ ነሽ? ሰራተኛ? ሂድ ከዚህ ሌባ። ምን ትስቃልህ? ጻ ጥርስክ ማራገፍ ነበር። ጻ በደረሰን የበላሁት እርቦኝ ስለሰደበኝ ነው። ልጁም እያየኝ ነው። ልሰድበኝ ፈልጓል መሰለኝ። ደረሰን አልበላሁትም። እኔ ጀማሪ ለማኝ ነኝ። እባክህ አበረታታኝ። በመጀመሪያው ቀን ተስፋ መቁረጥ አልፈልግም። ከኔ ጋር አትለምንም እንዴ? እየቀለድክ ነው? ቢቹ የኒውክሌር ጣቢያ ከፍታለሁ ብሎ ሀገራችንን እንደ ፍልስጤም እንዳያደርጋት። ቆየኮ ካደረጋት። ደበቤ ምንድነው? ቦርጭህ እኮ እየሰፋ ነው። ለምን ስፖርት አሰራም? ስፖርት መስሪያ ዕቃውን ከፈለክ የት እንዳለን ያሳያለሁ። የት ነው? በእናትህ እንሂድ። አንዳንዴ ሳስበው ልጅ የለኝ ሚስት የለኝ ለማን አባቱ ነው እንዲምለፋው? ጉራጌ መሆናቸው መቼ ነው ያወቀከው? እማዬ ያለምንም ዘይትና ሽንኩርት ወጥ ሰርታ አባዬ እንኳን አገባውሽ ያለቃል። ሰዎች ሁሉ እንደ ሰው ስለማወራ ደንግጠዋል። ድሮም ቢሆን ሰሚ ያጣን እንጂ እኛ ጎሬላዎች እናወራለን። በመጀመሪያ ለተመልካቾች ራስን አስተዋውቅ። እሺ እኔ ዋና ሳጅን አሸብራ ብር እባላለሁ። ዝንጀሮ ለምመስላችሁ አይደለሁም፣ የጥንቱ ሰው ነኝ። አመሰግናለሁ። እንግዲህ በዕለታዊ ስራ ላይ የሚያጋጥም ችግር ምንድነው? አንዳንድ ጊዜ ሰዎች ህግን አያከብሩም። የመኪና አሽከርካሪዎች አስቀድመው ጉቦ ለመስጠት ይሮጣሉ። እንግዲህ ብዙ ጊዜ ትራፊኮች ያላግባብ ብር ይጠይቃሉ ይባላል። ምን ትላለህ? ይሄ እኮ አንዱ የሥራው አካል ነው። ገና ስታስቆሚ ብር አውጥተው ኪስሽ ነው የሚያስገቡት። ጉቦ የኛ አለቆችም ይቀበላሉ። ኖርማል። እስቲ ስለ ኢትዮጵያ ህዝብ ምን ትላለህ? የኢትዮጵያ ህዝብ አስደናቂ ህዝብ ነው። በህግ የሚኖር ጻ በልቡ ፍቅር የሞላ ነው። እስኪ ስለ ፍቅር ህይወት ለተመልካቾች ንገራቸው። ፍቅረኛ አለ? አዎ እስካሁን ፍቅረኛ የለኝም። በነገርሽ ላይ ከብዙ ሴቶች የፍቅር ጥያቄ ቀርቦልኛል። ባለፈው ከብዙ ሴቶች ጥያቄ እንደቀረበልህ ነግረህን ነበር። የማግባት ሐሳብ የለም? አዎ አስቤያለሁ። ብር አጠራቅሜ ሁሉንም ሴቶች ላገባቸው ዝግጅት ላይ ነኝ። እሺ እንግዲህ አቶ አሸብር ፕሮግራማችን ልናጠናቀቅ ነው። የምታስተላልፈው መልእክት ካለ እድሉ ልስጥ። እሺ አመሰግናለሁ። ሰላምና ፍቅር ያብዛ። ተመልካቾች ሲነግሩኝ ትራፊኩ ቅቅል ይወዳል ብለው ነግረውኛል። እውነት ነው? አዎ እውነት ነው። ቅቅልና ቺክ ሁለቱ ውስጤ ናቸው። መንገድ ዘግታችሁ ቆማችሁ ትላላሳላችሁ? ምን አይነት ስርዓት ማጣት ነው? እቤት እስክትደርሱ አላደርሳችኋለሁ። መኪናውን ፔንሲዮን አደረጋችሁት። ይቅርታ የቲክቶክ አካውንት ወን እስካሁን ፎሎ አላደረኩም ነበር። አሁን በፍጥነት አደርጋለሁ። ዝም በል። አካውንት ፎሎ አለማድረግ ያስቀጣል። ለቅቅል የሚሆን ነገር አለ ወይስ ልጻፍብህ? ይልቁንስ ይሄን ያዙ። ቆይ ምን አጥፍቼ ነው ያስቆምከኝ? እኔ ራሱ ሚና ጥፍቼ ነው በራብ የሚሞተው። በጣውን የቂቂላ ሚጣ ነገር አታምጣ። ዘራኑ ልሸኞታ። አንተ ሌባ ሂድልኝ። ይሄንን ሌብነት እናውቀዋለን። እኛም አራዳ ነን። አራዳ ነው ያሉት ማዘሯ። አሁን ራሱ ፈዘዋል ኮጻው ስጄ ራቴ ላረጎት እንችላለሁ። ባጎረስኩ እጄ ተነከስኩ የሚባለው እውነት ነው ለካ። ኢትዮጵያ እንደተወለድክ መቼ ነው ያወቀው? የተወለድኩ ሌሊት ጅብ ሲጮህ ሰማ። የሚገርመው ማንም አልደነገጠም። ወገንቺ ፋርማሲ ተመርቃ 100 ሚሊዮን ብር የተሸለመችው ልጅ
ወላጆቿ ሌላ ልጅ የሚፈልጉ ከሆነ እስቲ ያጣሩልኝ። የት አለ ያስወለደኝ ዶክተር ጻ? ና ወደ መጣሁበት ቦታ መልሰኝ። እንኳን ወደ ዓለም በሰላም መጣሽ። አረ መልሱኝ ጾ ቤተሰቦቼ የመጨረሻ ድሃ እንደሆኑ ገና ሰምቻለሁ። በዚህ እድሜ ስራ ምን እናደርግ? የዲያፐር ዋጋ ጨምሮ አልጻ። እንደውም ዱባይ ሄጄ እንድሰራ ቪዛ ቅርብ ይመጣል። ስታድግ ምን መሆን ትፈልጋለህ? አባቴ ዶክተር ስለሆነ እኔ ሳድግ ቲክቶከር ሆኜ ቤተሰቤን መርዳት ነው የምፈልገው። አሁን 2090 ላይ ነን። እዚህ ዘመን ላይ ላልደረሱ ሰዎች ምን የምትለው ነገር አለ? እንኳን አልደረሳችሁ። ዳይፐር 2 ሚሊዮን ብር ገብቷል። ልጄ ዛሬ የመጀመሪያ ቃል አስተምርሃለሁ። እስቲ አንድ ጊዜ ብር በል። አባይ ስንት ብር? እኛ ጉራጌ ነን። 10 ዓመት ሲሞላ ከተማ ሄደህ ስራ ትጀምራለህ። እስከዛ ያለ ስራ ከምቀመጥ ለምን እዚህ ሱቅ አከፍቱልኝ? በፈጸምከው ቀለል ያለ ወንጀል መሰረት አርሰናል ዋንጫ እስኪበላ ድረስ በእስር እንድትቆይ ተወስኖብሃል። ምን ነው ክቡር ዳኛ፣ ከዚህስ የሞት ፍርድ ይሻል ነበር። ዘንድሮ ኢትዮጵያ 7 ቢሊዮን ችግኝ ትተክላለች ማለት ነው። ሰውዬ የምን ችግኝ ነው? መኖር አቅቶናል ወይ? ካልሆነ እኛንም ትከሉን። ታኩሬ ሽቶ ስንት ነው? 150 ሺህ ብር። ካርታ አለው ወይስ ጨረቃ ነው? ጥበቃ እንዲደረግልኝ ፈልጌ ነበር። 5 ሊትር ዘይት ስለገዛው ለደህንነት ያሰጋኛል። በመንግስቱ ቅቤ ጠገበ ድስቱ፣ በመለስ ሁሉም ጠግቦ ፈስ በፈስ፣ በኃይልሻ 10 ብር ገባ ጉርሻ፣ በአብይ ሁልሽም አፈርቢ። እባካችሁ ስማችሁ ዱባለ፣ ደሳለኝ፣ ሙሉቀን፣ ነጋና በቀለ የሆናችሁ ሰዎች የልጃችሁን ስም ብትሞቱ ሳራ እንዳትሉት። አያቴ ከሰው በላይ አድርግህ ብላ መርቃኝ። ይሄው አሁን ኮንዶሚኒየም 8ኛ ላይ ነው ቤቴ። በዛም ሆነ በዚህም የአያቴ ምርቃት ጠብ አላለም። እባካችሁ ልተኛ ነው፣ ዝም በሉ። እሱን ወስደህ ድመት ታምጣልኝ ይባል። እስቲ አንድ ቀልድ ንገረኝ። በዚህች ሀገር እሰራለሁ እለወጣለሁ። አንተ ጅብ ቀስ ብላ አትበላም እንዴ? እኛ ራሱ እንደዚህ አንበላም። ተረጋግታ አትበላም እንዴ? የት ሄድብሃል? ምን አይነቱ ነው ያሳማ? ፍቅረኛዬ ስትተኛ ጸጉሯን እያሻሻው እንቅልፍ ባስወስደት ደስ ይለኝ ነበር፣ ግን ጸጉሯ ቁም ሳጥን ውስጥ ነው። ይሄ እንጨት በፍጹም አይነድም። የስጢፎን ዘፈን ልቀቅበት፣ ግን 10 ሰከንድ ይበቃል። ከዛ በላይ ከሆነ ቤቱ ይነዳል። ወይኔ ወንድ ልጅ ተበላ። ባለስልጣኖች ፑል እየተጫወቱ በ2000 ሲባባሉ ሰምቼ ገብቼ ለካ በ2000 ካሬ ነው። ሰላም፣ እኔ ዱዱ እባላለሁ። ይሄንን የቲክቶክ አካውንት በቁጥጥር ስር አውየዋለሁ። ሰሞኑን ወደ ከተማ ያለ ፍቃድ የገባችሁ እንስሳቶች መጣሁላችሁ። በህይወት የምትጸጸትበት ውሳኔ ምንድነው? የሰርጌ ቀን የሚስቴ ቤተሰቦች አናስገባም ሰርገኛ ሲሉ አለመመለሴ። ጋሼ ጥሩ ምክር እስቲ። ፋራ ከሚስመኝ አራዳ ይንከተኝ። ለዘረኝነት የማይመች አንድ ሰው ይንገሩኝ። ኃይሌ ነው ስሙ፣ ትግሬ አወራሩ፣ ጎጃሜ፣ ትውልዱ ኦሮሞ፣ ስራው የጉራጌ። ከፍቅረኛ ጋር ማድረግ የሌለብህ ነገር ምንድነው? ከሚስት ጋር ማስተዋወቅ። ማዘርያ ቢቹ ጨረቃ ላይ ሊወጣ ነው ስለሚባለው ምን ይላል? ብቻ እዛም የኮሪደር ልማት ብሎጣ መላእክትን አፈናቅሎ ብሎኬት እንዳያዘንብ። መብራት እየጠፋ ሲያስቸግራችሁ ቪፒኤን አብሩ። እመኑኝ ተመልሶ ይመጣል።